ቀናት መካከል ሁለተኛ ሳምንቱ ጀምሮ የደቡብ የሀገራችን ማህበረሰቦች ይደምቃሉ። የአንድ ዓመት የዘመድ አዝማድ ናፍቆቶች ይሻሩበታል። እንጀራ ፍለጋ አለዋይቷቸው የነበሩ ሁሉ ይገናኙበታል። ጋሞች ከብሔራዊ አዲስ ዓመት በኋላ የሚያከብሩት የራሳቸው የዘመን ቆጠራ ልማድ መባቻ አላቸው። የተጋቡ ጎጆ እንዲወጡ ይመረቃሉ። ወልደው ለቁም ነገር የደረሱ እናቶች የክብር መገለጫ ይበረከትላቸዋል። በዓመት ውስጥ መልካም የሰራው ይወደሳል፣ ያጠፋው ይወቀሳል። የተጣሉና የተቀያየሙ በአንድ ቅርጫ መሳተፍ ይችሉ ዘንድ እርቅ ይፈጽማሉ። በማህበረሰቡ ሀገር በቀል የጊዜ ቆጠራ ልማድም እንደ ዘመን መለወጫ ስለሚቆጠር በዓሉን ልዩ ያደርገዋል። ዓመቱን ሙሉ ነው። የዘንድሮ ተከብሮ ሲያልቅ ለከርመው ይህ ይደረጋል ሳይባል ዕቃ አይሰበሰብም። ሽማግሌዎችም ቢሆን የመልካም ምኞት ምርቃታቸውን አያከናውኑ። እናቶችና አባቶች ከየአይነቱ